ያ ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ዳቢሎስ እኮ እንደነሱ አይነት ተንኮል የለውም። በቃ ሲፈልግ ይለብጣል፣ ሲፈልግ የፈለገውን ነገር ነው እንጂ የሚያደርገው እነሱ ቢመጣ እሱም የኔ አካል አይደሉም ብሎ ነው የሚክዳቸው። በህይወት እንኳን ኖሮ ብትጠይቃቸው ይህንን ሊገልጹ አይችሉም። ይሄ ትርክት እንግዲህ በድሬዳዋ ከንቲባ ብቻ የተነገረ የትግራይ ተወላጆችን እንዲጠቁ የሚያደርግ በሱ ብቻ የተነገረ እንዳይመስላችሁ፣ አስተምሮ ነው፣ ባይዘ እምነት ነው። ከዚህ በፊት ምላሽ ሰጥቼበታለሁ። በተለያየ ሁኔታ ደግሞ አሁን ምላሽ እንስጥበት። ምን ሲል ሰምታችኋል? እነኚህ የትግራይ ህዝቦችን አጋንንት ቢመጣ ሴጣን እንኳን አላቃችሁም ይላችኋል። ጂኒ እንኳን የኔ ወገን አይደላችሁም ይላችኋል ብሏል። እውነት ነው። እነሱ ክርስቲያን ናቸው፣ በክርስቶስ ክርስቲያን የተባሉ ስለሆኑ አጋንንት የእሱ ወገን ሊሆኑ አይችሉም። ባይሆን ነብይህ ግን የአጋንንት ወገን ስለሆነ እሱን ያውቁታል። ከዕለታት አንድ ቀን ሙሐመድ ይጠፋና ቤተሰቦቹ ይፈልጉታል። አጋንንት ወስደው ገለውት ይሆናል ብለው ሊነጋጋ ሲል ከሆነ ዋሻ አካባቢ ሲመጣ አገኙና ይጠፍተ ነው ብለው ሲጠይቁት እንዲህ አለ። ሳይ ሙስሊም 450 ኤሌ ይገኝላቸዋል አዲሱ። ከዛም እንደዚህ አለ። there come to me an inviter on behalf of the jinn and I went along with him and I recited to them the Quran. ከጋኔን የሆነ ወይም ደግሞ ከጅን የሆነ ጎሳ ከነሱ ውስጥ የሆነ አንድ ጠሪ መጣ ወደ እኔ ሊጠራኝ ሊጋብዘኝ አለ። ከዛም ሄድኩና ቁርአንን ቀራውላቸው። እነሱ የናንተ ወንድም ናቸው ጅኒዎች አለ። ለትግራይ ግን አላቃቸውም አጋንንት ይላል፣ ለሙስሊሞች ግን ወንድማቸው ነው። ቁርአኑን ሲቀራላቸው ምን ተፈጠረ? የጋኔኖች ምዕራፍ 72ኛው ከቁጥር 19 ላይ እንደዚህ ይላል። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ትግራዮችን አጋንንት ጋኔኖች አናቃችሁም ይሏቸዋል። ሙሐመድ ግን ቁርአን ሲቀራላቸው ላውሌ ሊከመሩ ሮጠው ይመጣሉ። ምን ሲቀራላቸው? ቁርአን ያላህ ቁርአን እየቀራ አላህን ስም ሲያወሳ አጋንንቶች ሮጠው ላውሌ ሊከመሩበት ይላሉ ማለት ነው። ምክንያቱም ቁርአን በራሱ አጋንንትን የሚስብ አጋንንትን የሚጠራ መጽሐፍ ስለሆነ። ሱራ 72 ከቁጥር 1 ጀምሮ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም ማመንን፣ በጌታችን አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። አላህ ልጅ የለውም ያሉትም አጋንንቶች ሲሆኑ በቁርአን የሚያምኑት አጋንንቶች ናቸው። አጋንንቶች የሙስሊም ቤተሰብና ወንድም ናቸው። ስለዚህ ትግራዮችን አጋንንት ህብረት ስለሌለው የኔ ወገን ናቸው ብሎ አይቀበላቸውም። እውነት ነው፣ ትክክል ነው። እስልምናን ሙሐመድን ግን አጋንንቶች የኔ ወገን ነው ብለው ይላሉ። እናንተ ሙስሊሞች ደግሞ የአጋንንት ቤተሰብ ትሆናላችሁ ማለት ነው። በጣም አስቂኙ ፓርት አጋንንት መጨረሻ ምን ያደርጋል? ይለብጣል አለ። ሙሐመድን አጋንንቶች ለብጠው እንደጣሉት ያው አዲሱን ተመልከቱ። ወደ ፈለጋችሁ ቋንቋ ቀይራችሁ ማየት ትችላላችሁ። ከዕለታት አንድ ቀን ሙሐመድን አጋንንቶች እዛው ሄደው አዙጦች እዛው ሄዱና ሌሊቱን ሲጋልቡት መጋለብ ታውቃላችኋል። ፎርማል እንሆን ብለን ነው ቋንቋውን። ጋልበው መጨረሻ ላይ ሲመጣ አቃተኝ፣ ደከመኝ፣ አመመኝ አለ። እስከያመው ድረስ ነው ዘብጠው የጣሉት። ከንቲባው ባለው ንግግር መሰረት ዘብጠው ጥለውት አመመኝ ያለ ሲመጣ ብልታቸው ረጃጅም የሆኑ አዙጦች የሚባሉ ቀጫጭኖች ናቸው። እሱ እንትን አብሮት ሄደው ግን ብልታቸው አልታያለኝ ይላል። ዘብጠው ጥለውት ቀጫጭን ረጃጅም ናቸው። ሴክስ ላይ ደግሞ በጣም ጠንካራ ናቸው ተብሎ ነው የሚታመነው አዙጦች በአረቦቹ ታሪክ መሰረት ማለት ነው። እና ዘብጠው ጥለውታል ማለት ነው። ሌላኛው ምንድነው? እሱ ከኢትዮጵያ ሄደ ካባን ያፈርሳል እግረ ቀጭኑ የሚለው ሀዲስ እዚህ ጋር ተቀምጧል። ከንቲባው ንግግር ከነብዩ የተወሰረ ነው፣ ከመሐመድ ማለት ነው። ያው ከኢትዮጵያ የመጣ ካባን ያፈርሳል እግረ ቀጭን ብሎ ማለት ነው። እነኚህን ኢትዮጵያኖችን ሲገልጻቸው ደግሞ ምን ብሎ ነው የነገረው? የማርያም ቤተክርስቲያን ያለቻቸው ኢትዮጵያ የሚገኙት ማርያም ቤተክርስቲያን ያላቻቸው ትግራዮችን በጊዜ የተቀበሉ ትግራዮች ስለሆኑ ሳያል ቡካሪ 434 ላይ they are the worst creature in the sight of Allah እነሱ በጣም መጥፎ ፍጡር ናቸው፣ ከፍጥረት ሁሉ መጥፎዎቹ ናቸው ብሏል። ሰው ከፍጥረት አንዱ ሰይጣን ነው፣ ከነሱም በላይ መጥፎዎቹ ብሎ የገለጻቸው ሙሐመድም ስላለ ያው
ሰው ከዘመዱ አህያ ከአመዱ ይባል የለ አጋንንት ዘመዳቸው ስለሆነ ነው። አጋንንት በእርግጥ ወሲብም ያደርጋቸዋል። ከዚህ በፊት ደጋግመን አሳይተናል። ትግራዮች ላይ የሚካሄደው የፖለቲካዊ ፕሮፓጋንዳ ከሃይማኖትን ተገን ያደረገ እንዲሁ ቀላል እንዳይመስላችሁ መጽሐፍ ላይ ያለ ነው፣ አስተምሮቱ ላይ ያለ ነው እና ብዙ ፕሮፓጋንዳ ተሰርቷል። ከነጃሺ ጋር በተያያዘ ነጃሺ የሚባል ንጉሥ ሰለመ ከሚል ጋር የተቀበሉትን ብዙ አይነት ቅጥፈት ተቀጥፎባቸዋል ትግራዮች ላይ ባይዘ። ቀጣይ ደግሞ እየተዘጋጁላቸው ያሉ ብዙ ፕሮጀክቶች አሉ እና ካሁኑ ወጣቱ የትግራይ ወጣቶች ልናውቁ ይገባል። ይህንን አካሄድ መሰሪያዊ አካሄድ ካሁኑ ልታከሽፉት ይገባል ማለት ነው። ነቄ ልትሉባቸው ይገባል። ሃይማኖት ተኮር ስለሆነ እንዲሁ ተራ ፕሮፓጋንዳ ብቻ እንዳይመስላችሁ። ሁላችሁም ይህንን የምትሰሙ ሼር በማድረግ አዳርሱት መረጃውን።